ጌታ ሆይ ሲሉ ብድግ አለ። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተንኛ ማለቃችን ነው። አንተ እንደለመደብ እንኳን ልሰምጥ አትረጥብም። መሸትሸት ለአይን ያዝ ሲያረግ 12ቱን ደቀ መዛሙርቱን በሉ ተነሱ አላቸው። ምን እናርግ? እንሂድ። ወዴት? ወደ ማዶ እንሻገር ወደ ማዶ ሲላቸው ደቀ መዛሙርቱ በጣም ደስ አላቸው። ምክንያቱም ቀኑን ሙሉ ሲያስተምር የዚህ ቀን አንድም አጋንንት አላወጣም። የዚህ ቀን ቀኑ ራሱ በጣም ረጅም ነው እና አልገባቸውም። ቀኑ ሙሉና በጣም ደክሟቸዋል። ተነሱ እንሂድ ሲላቸው ብድግ አሉ። እንሂድ ያለው እሱ ነው። ይዘውት ሄዱ የሚለው እነሱን ነው። ቀድሞ ታንኳ ውስጥ ገቡ ሮጠው። ታንኳ በጣም ጠባብ ነች። 12 ሰው ሲገባባት ጭንቅንቅ አለች። ከዛ ኢየሱስ ህዝቡን አሰናበተና 13ኛ ሆኖ መጣ። የምንሄድበትን መጨረሻ አላቸው። ምክንያቱም ከዚህኛዋ ከገሊላ ተነስተው በጌንሳሬጥ ባህር ላይ በስተምዕራብ በኩል ከታጠፉ ቅፍርናሆም ነው፣ የነ ጴጥሮስ የትውልድ ሀገር ነው። ጌታ ምን አላቸው? ከዚህ ተነስተን የምንሄደው በስተደቡብ ነው አላቸው። ወደ ሀገራችሁ ይዛችሁኝ እንዳገቡ። ምክንያቱም ከ12ቱ 4ቱ አሳጥማጅ ነው፣ 4ቱም ደግሞ የተገኙት በስተምዕራብ በኩል እዚሁ ባህር ላይ ነው። ስለዚህ ተሸውደናል ብላችሁ በስተምዕራብ እንዳትወስዱ፣ ወደ ደቡብ ነው የምንሄደው፣ ጌርጌሴኖን ነው የምንሄደው አለ። ሊትራሊ የሙታን መናፍስት መኖሪያ ተብሎ ነው የሚታመነው። ደግሞ መቃብር ነው ያለው ጌርጌሴኖን። ወደ ጌርጌሴኖን እንሂድ ሲል የቀደሙ ይሻል ነበር። እዛ ቁጭ ብሎ ሲማሩ ቢሉ ይሻል ሙታን መናፍስት ያሉበት ሀገር እንሂዳል። ከዛ ቀዘፋ ሲጀምሩ መጽሐፍ እንደሚለን ጌታ ኢየሱስ ክርስቶስ በታንኳይቱ ላይ እንቅልፍ ይዞት ተኛ ይላል። ዋው! ፍጹም ሰው ነው ማለት ነው። 100% ፍጹም ሰው መሆኑ እያሳያቸው ነው። መለኮትነቱንም እዚሁ ያሳያቸዋል። ጭልጥ ብሎ ተኛ። እንሻገር ጌርጌሴኖን እንሂድ አላቸው። ያው እንሻገር ማለት እንስመጥ ማለት ስላልሆነ እንደሚደርሱ እርግጠኛ ስለሆነ ነው። እንሻገር ብሎ ገብቶ ለጥ አለ። ምክንያቱም ደቀ መዛሙርቱ ብዙ ነገሩ ስላልገባቸው አያስተኙትም። ቅድም እርሾ ያልከው ማን? አንተ ነህ? እኛ ነን። እርሻው ስንዴ ቅንጣቱ ማናችን ነን? ስለዚህ እንዳይበጠብጡት ወደ ውስጥ ገብቶ በሩን ዘግቶ ተኛ። ቀዘፋ መምሸት ጀምሯል። እሱ ደግሞ ብዙ ጊዜ ሌሊትና ባህር ይመቸዋል። ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቸዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። እኔ ብቻ ነኝ ይላቸዋል። ክሮስ ላይ ብቻ ሳይሆን ማንኛውም የህይወት ክፍል ላይ ብቻዬን ነው ማድን። ይሄንን ማስተማር ፈልጓል እና ይዟቸው እየሄደ ነው። እየቀዘፉ ሲሄዱ ያወራሉ፣ መንገድ ላይ ሲሄዱ ያወራሉ። አንተ ግን ቅድም ሲያስተምር ሰምተዋል? የስንዴ ቅንጣት እኮ መሬት ወድቃ እኮ ከበሰበሰች በኋላ ይሄን ያህል ታፈራለች አለ። እንዴት ነው እንደዚህ አይነት ነገር የሚያስተምረው? አግሪካልቸር የት ነው የተማረው? እዛ እንትን ናዝሬት ከተማ እያለ ውዶር ካለ እንዲያጠናው የት ነው የተማረው? ይሄን ሁሉ ሲል ዝም ብለህ ቅዘፍ ይለዋል። ዘሩ በውስጡ ያለበትን ፍሬ የሚያፈራ ዛፍ ታብቅል ያለው እሱስ ቢሆን። እየሄዱ እያለ ኢየሱስ ሲተኛ ማዕበሉ ተነሳ። ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለን እና እየሄዱ እያለ ኢየሱስ ተኝቷል። ማዕበል ብድግ አለ። ታንኳን ማናወጥ ጀመረ። 13 ማይል እየቀዘፉ ገና 5ኛው ማይል ላይ ናቸው። ጀምረው የተወሰነ እንደሄዱ ነው ማዕበሉ ተነሳ። ታንኳን ማወዛወዝ ጀመረ። የተወሰነ መሬት መንቀጥቀጥ ስለማያጣው አካባቢ ሁሌ ሱናሚ ይመጣል። ይሄኛውን የሚያክል አይመጣም እንጂ ብዙ ጊዜ ግን ይፈጠራል። ሲፈጠር እነ ጴጥሮስ ሲያጠምዱ ባህሩ ዳር ላይ ሆኖ ነው የሚያጠምዱት። ስሜቱን ሲሰሙ ሮጠው ነው የሚያመልጡት። አሁንስ መሃል ላይ ናቸው። ተነሳ፣ ወደ ላይ ከፍ አረጋትና ጣላት። ከ14 ሜትር በላይ ነው የወረወራት ወደ ላይ። 14 ሜትር ማለት G+ ስንት ማለት ነው? ወደ ላይ መርከብ ቢሆን አትሊስት ይከብዳል፣ ይችላል። ታንኳ ናት። ደሞስ ኢየሱስ ብቻ ነው ከውስጥ ያለው፣ በሙሉ ከላይ ናቸው፣ ደጅ ነው ያሉት። ዥው ሲል ገልበጥ ይላሉ፣ ተያይዘው ይመለሳሉ። የተቻላቸውን በሙሉ ሞከሩ። አሳ አጥማጆች ስለሆኑ እንደምንም ቀዝፈን አትሊስት እሱ ያለም ቦታ እንኳን ባይሆን የሆነ ዳር እንውጣ ብለው ሲሞክሩ ከእጃቸው መሪያቸውን ተቀበላቸው ማዕበሉ። የመጨረሻው ሰዓት ላይ ውሃ ወደ ታንኳይቱ መግባት ጀመረ ይላል። ውሃ ወደ ታንኳ ገባ ማለት ታንኳው ይሰምጣል፣ ህይወት ያልቃል ማለት። ስለዚህ ልክ ከማዕበሉ ላይ ታገሉ። ውሃ ወደ ውስጥ መግባት ሲጀምር እንሻገር ያለን እሱ አይደል እንዴ ያሉ። ታዲያ በሱ እንሻገረኛ እንሰቃያለን፣ እሱ ተኝቷል። ቀስቅሰው ሲባባሉ ኢየሱስ ላለመተኛት ብዙ ምክንያት ነበረው አይደል? አልፎ ነው የተኛው። ለምሳሌ ሮማውያን ሊገሉት ይፈልጉታል ኢየሱስን። መንግስት ሊገል ይፈልጋል ብትባል ሊገል ይፈልጋል ተብለህ አይደለም ከመሰለህ የአይሁድ ህግ መምህራን በዙሪያው እየተሽከረከሩ እየተመካከሩ ሊገሉት ነው።
እና ሱናሚ ደግሞ ለማያስተኛ 14 ሜትር ታንኳ እየተወረወረች ኢየሱስ አይነቃም። ጠጋ ብለው አይ ቲንክ እንግዲህ አንኳኩቷል ይመስለኛል። ሲያንኳኩ እንግዲህ ያው ሱናሚ የማይቀሰቅሰው ማንኳኳቱ አይቀሰቅሰው። ጌታ ሆይ ሲሉ ብድግ አለ። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው። እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተንኛ ማለቃችን ነው። አንተ እንደለመደብ እንኳን ልሰምጥ አትረጥብም፣ መሞታችን ነው። ውሃ ወደ ታንኳ ገባ ሲሉት ብድግ አይደል ያለው ኢየሱስ ብድግ አለ እና አየው። ሲያየው እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል ነው። ላያቸው ላይ ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለበት። ገሰጸው ይልና ባህሩም ነፋሱም ተወ። 14 ሜትር የሚዘል ውሃ ተው ሲል ኢየሱስ ብድግ ያለ የሚዘል ውሃ ረጭ አለ። ፈሩ ይላል። አገር በዛ ማዕበል ሲተራመስ ምንም ያልፈሩ፣ ረጭ ሲል ፈሩ። ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? ከዛ ማዕበሉን ከገሰጸ በኋላ እነሱን ገሰጸ። እነሱን ደግሞ እንዴት እምነት የላችሁ አላቸው። ምን ማለት ነው ጌታ ያሉት? ለምን ትቀሰቅሰኛለህ? ለምን ትቀሰቅስከኝ አለው። ስናልቅ አለው። ታዲያ እኔ መቀስቀስ ይጠበቅብሃል? አለማመን ነው እንጂ። እንዴት ጌታ ሆይ ሲለው አንተ ለምን በኤክስፔሪየንስ አፕሮች ታደርገዋለህ? ጌታ ኢየሱስ ነው ተሻገሩ ያለንና ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል ነው መጽሐፍ ሲናገር። በደህና ወደ ማዶ ደረሱ ይላል። መሻገር በጣም ትልቅ ክብር ነው ከጌታ ጋር። ድካማችሁን አልፎ ጌታ ይሰራል። በፍጹም አትጠራጠሩ፣ እንሻገራለን።